ጤና ይስጥልኝ የውበትና የጤና አፍቃሪዎች፣ እንኳን ወደ ቢዩቲ ዊዝ ሚጣ ቻናል በሰላም መጣችሁ። ዛሬ ትንሽ ለየት ያለ ግን ደግሞ ለሁላችንም በጣም አስፈላጊ የሆነ ርዕስ ይዤላችሁ መጥቻለሁ። ሁልጊዜ ስለ ቆዳችን ጥራት፣ ስለ ፀጉራችን እድገትና ስለ ውጫዊ ውበታችን እናወራለን። ነገር ግን እውነተኛ ውበት ከውስጥ ነው የሚጀምረው። ዛሬ የምናወራው ስለ ዝምተኛው ገዳይ ወይም ደግሞ ስለ ኩላሊት ጤና ነው። ኩላሊታችን ሲታመም መጀመሪያ ምልክቱን የሚያሳየው ቆዳችንና ውበታችን ላይ ነው። ከጀርባችን በኩል ከጎድን አጥንታችን ዝቅ ብሎ የሚገኙት ሁለት ኩላሊቶች በቀን ለ24 ሰዓት ያክል ያለ እረፍት ደማችንን ያጣራሉ። ኩላሊት ማለት ለሰውነታችን ልክ እንደ ምርጥ የጽዳት ሰራተኛ ነው። ነገር ግን ይሄ ሰራተኛ ሲደክም መጀመሪያ ምልክቱን የሚያሳየው ውበታችን ላይ ነው። ዛሬ በዚህ ረጅምና ጥልቅ በሆነ ቪዲዮ ኩላሊታችንን 90% ከመበላሸቱ በፊት የሚሰጠንን 15 ምልክቶች በዝርዝር እናያለን። ከዛ በፊት ግን ውበትና ኩላሊት ምን አገናኛቸው የሚለውን እንይ። ብዙዎቻችሁ ኩላሊትና ውበት ምን አገናኛቸው ልትሉኝ ትችላላችሁ። ኩላሊታችን የሰውነታችን ዋና ማጣሪያ ነው። ይሄ ማጣሪያ ስራ ሲያቆም መርዞች በደማችን ውስጥ ይከማቻሉ። ይሄ ደግሞ ቀጥታ ቆዳችን ላይ፣ አይናችን ስርና አጠቃላይ ገጽታችን ላይ ይታያል። ጤናማ ኩላሊት ለቆዳ ጥራት ከሚያስፈልጉ ማዕድናቶች እንደ ካልሲየም እና ፎስፎረስን ይመጥናል። ኩላሊት ሲታመም ቆዳችን ብርሃኑን ያጣል። ዛሬ የምናያቸው ምልክቶች ዝም ብለው የሚመጡ አይደሉም። ሰውነታችሁ በሹክሹክታ እርዳታ እየጠየቃችሁ ያለውን መንገዶች ነው። እስኪ አሁን ደግሞ ወደ 15ቶቹ ምልክቶች እንለፍ። አንደኛ፣ የማይጠፋ የቆዳ ማሳከክና ድርቀትን ነው የምናገኘው። ይሄ የመጀመሪያው የውበት ጠላት ነው። ቆዳችሁ እንደ በረሃ ደርቆ ምንም አይነት ሎሽን ብትቀቡት ሊለቃችሁ የማይችል ማሳከክ ካለው ችግሩ ከውጪ ሳይሆን ከውስጥ ነው። በደም ውስጥ ፎስፎረስ ሲበዛ ቆዳ ስር ይከማቻል። ይሄም ዩሪሚክ ፕሮራይተስ ይባላል። ሁለተኛው የአይን ዙር እብጠት። ጠዋት ስትነሱ አይናችሁ ስር ከረጢት የሚመስሉ እብጠቶች ካያችሁ ኩላሊታችሁ ፕሮቲንን በሽንት መልኩ እያፈሰሰ ነው። ፕሮቲን ሲጠፋ ፈሳሽ ወደ ህብረ ህዋሳት ይገባል። ይሄ ደግሞ ፊታችሁ ሁል ጊዜ የደከመ እንዲመስል ያደርገዋል። ሶስተኛ ላይ የምናገኘው የእግርና የቁርጭምጭሚት እብጠትን ነው። ማታ ላይ ጫማችሁ ሲጠባችሁ አስተውላችሁ ታውቃላችሁ? ይሄ ኤዴማ ይባላል። ኩላሊት ጨውና ውሃን ማስወጣት ሲያቅተው በስበት ህግ ወደ ታች ይወርዳል። ይሄም እግራችሁ ከመጠን በላይ እንዲያብጥ ያደርገዋል። አራተኛ የሽንት አረፋ መሆን ነው። ሽንት ቤት ገብታችሁ ሽንታችሁን እንደ ሳሙና አረፋ ካለው ይሄ ትልቅ ቀይ መብራት ነው። ለቆዳችንና ለፀጉራችን ጥንካሬ የሚለውን አልቡሚን የተባለ ፕሮቲን በሽንት እየወጣ መሆኑን ያሳያል። አምስተኛ ከባድ የድካም ስሜትና መገርጣት። ውበት የሚጀምረው ከኃይል ወይም ኢነርጂ ነው። ኩላሊት ደም የሚያመርት ሆርሞን ማመንጨት ሲያቆም የደም ማነስ ያስከትላል። ያኔ ፊታችሁ ይገረጣል፣ ከንፈራችሁም ነጭ ይሆናል። ስድስተኛ የአፍ መጥፎ ጠረንና የብረት ጣዕም። ምንም ያህል ብትቦርሹ የማይጠፋ መጥፎ ጠረን ካለ ዩሪያ ወደ አሞኒያ እየተቀየረ ነው ማለት ነው። ይሄም የምግብ ፍላጎታችሁን ስለሚዘጋ ክብደታችሁ በአስደንጋጭ ሁኔታ ይቀንሳል። ሰባተኛ ላይ የምናገኘው የማይለቅና ለመቆጣጠር የሚያስቸግር የደም ግፊት ነው። ብዙዎቻችን የደም ግፊት የልብ ችግር ብቻ ይመስለናል። ነገር ግን ኩላሊታችን የደም ግፊትን የሚቆጣጠረው ዋናው ኢነርጂ ነው። ኩላሊት ሲታመም ሬኒን የተባለውን ሆርሞን አላግባብ በማመንጨት የደም ቧንቧዎች እንዲጠቡ ያደርጋል። የቱንም ያህል መድኃኒት ብትወስዱ ግፊታችሁ ካልቀነሰ ኩላሊታችሁ እርዳታ እየጠየቀ መሆኑን ልታውቁ ይገባል። ስምንተኛ የጡንቻ መኮማተርና የእግር መሳብ። በተለየ ማታ እንቅልፍ ላይ ሆናችሁ የእግራችሁ ጡንቻ በኃይለኛው ተስቦ ክራምፕ አድርጎ በጩኸት ነቅታችሁ ታውቃላችሁ? ይሄ የሚሆነው ኩላሊት በሰውነታችን ውስጥ ያለውን የካልሲየም እና ፎስፎረስ ሚዛን መጠበቅ ሲያቅተው ነው። ካልሲየም ሲያንስ ነርቮቻችን ለጡንቻዎቻችን የተሳሳተ ትዕዛዝ ይሰጡታል። ይሄ ደግሞ እረፍት የሌለው ሌሊት እንዲኖራችሁ ያደርጋል ማለት ነው። ዘጠነኛ የማይታወቅ የጀርባና የጎን ህመም። የኩላሊት ህመም ከተራ የጡንቻ ህመም ይለያል። ህመሙም ከውስጥ ወደ ውጭ የሚመጣ ጥልቅ ስሜት ነው። በተለይ በጀርባችሁ በኩል ከአከርካሪ አጥንት ግራና ቀኝ የሚሰማው ህመም ካለ ምናልባትም የኩላሊት ጠጠር ወይም ደግሞ ኢንፌክሽን ምልክት ሊሆን ይችላል። ይሄ ህመም ወደ ታችኛው የሆድ ክፍል የሚወርድ ከሆነ ደግሞ ጉዳቱ እጅጉን የከፋ መሆኑን ያሳያል።
10ኛ የአእምሮ መዘንጋትና ትኩረት ማጣት። አንዳንዴ ነገሮችን መርሳት፣ ትኩረት አድርጎ መስራት አለመቻልና አእምሯችንን በጭጋግ እንደተሸፈነ ወይም ብሬን ፎግ የምንለውን የመሰለ ስሜት ሊሰማን ይችላል። ይሄ የአእምሮ ችግር ሳይሆን በደም ውስጥ የተከማቹ መርዝ ወደ አእምሯችን በመጓዝ የነርቭ ሴሎቻችንን ግንኙነት ሲያስተጓጉሉ የሚፈጠር ችግር ነው። ይሄ ሁኔታም ዩሪሚክ ኢንሴፋሎፓቲ ይባላል። 11ኛ የትንፋሽ ማጠር። ደረጃ ሳትወጡ ወይም ደግሞ ከባድ ስራ ሳትሰሩ ቁጭ ብላችሁ ትንፋሽ ካጠራችሁ ምክንያቱ ሁለት ሊሆን ይችላል። አንደኛው ኩላሊት ማስወገድ ያልቻለውን ትርፍ ፈሳሽ ሳምባ ውስጥ ከተከማቸ ኦክሲጅን እንዳታገኙ ስለሚያደርጋችሁ ነው። ሁለተኛው ደግሞ በደም ማነስ ምክንያት ሰውነታችሁ በቂ ኦክሲጅን ሲያጣ ሳምባችሁ በከፍተኛ ፍጥነት ለመስራት ሲታገል ነው። 12ኛ ያለ ምክንያት ብርድ ማለት። ፀሐይ በወጣበትና ሰው ሁሉ ሙቀት ሲሰማው እናንተ ግን ብርድ የሚላችሁ ከሆነ ይሄ የደም ማነስ ምልክት ነው። ደማችን የሰውነታችን የተፈጥሮ ማሞቂያ ነው። ኩላሊት ደግሞ ማምረት ሲያቆም ሰውነታችን ከውስጥ ቅዝቃዜ እንዲሰማን ያደርጋል። 13ኛ የምግብ ፍላጎት ሙሉ በሙሉ መቀነስ ወይም ደግሞ መዘጋትና ማቅለሽለሽ። ጠዋት ስትነሱ ኃይለኛ ማቅለሽለሽ ወይም ደግሞ ትውከት የሚያስቸግራችሁ ከሆነ በደማችሁ ውስጥ ያለውን መርዝ ጨጓራችሁን እየቆረቆረ መሆኑን ያሳያል። በዚህ ምክንያት ክብደታችሁ በአስደንጋጭ ሁኔታ ሊቀንስ ይችላል። ይሄ ደግሞ ፊታችሁ እንዲሰባበርና ውበታችሁ እንድታጡ ያደርጋል። 14ኛ ድንገተኛ የእይታ መደብዘዝ። ኩላሊትና አይን እጅግ በጣም ስስ በሆኑ የደም ቧንቧዎች የተገነቡ ናቸው። ኩላሊት ሲጎዳ የሚመጣው ከፍተኛ የደም ግፊት የአይናችንን ጀርባ ሬቲና ስለሚመታው ድንገት የእይታ መደብዘዝ ሊያመጣ ይችላል። ኩላሊታችሁ እየደማ ከሆነ አይናችሁም አብሮ እየደማ ሊሆን ይችላል። 15ኛና የመጨረሻው አደገኛ ምልክት አረፋማና የሽንት ሽታ ያለው ላብ ነው። ይሄ ኩላሊት 90% ስራ አቁሟል ማለት ነው። ኩላሊት መርዙን ማስወጣት ሲያቅተው ሰውነታችን በቆዳችን ቀዳዳዎች በኩል በላብ መልኩ መርዙን ለማውጣት ይሞክራል። ላባችሁ ልክ እንደ ሽንት የሚሸት ከሆነና ቆዳችሁ ላይ ሲደርቅ እንደ ነጭ ዱቄት የሚቀየር ከሆነ ይሄ በአስቸኳይ ወደ ሕክምና መሄድ ያለባችሁ የህይወትና የሞት ጉዳይ ነው። እስኪ ምክንያቶቹን ካየን የተፈጥሮ መፍትሄዎቹን ደግሞ እንመልከት። እኔ በሙያዬ እንደ አንድ ነርስና የውበት ባለሙያ የምመክራችሁ ጥቂት ነገሮች አሉ። አንደኛ የውሃ ሚስጥር ነው። ውሃ ለቆዳችሁ እርጥበት ብቻ ሳይሆን ለኩላሊታችሁ መታጠቢያ ነው። በቀን 10 ብርጭቆ ውሃ መጠጣት ልማዳችሁ አድርጉት። በዚህም ፈጣን ለውጥ ልታዩበት ትችላላችሁ። ሁለተኛ ጨውና ስኳር። ጨው ለፊት እብጠት፣ ስኳር ደግሞ ለኩላሊት መቁሰል ዋና መንስኤዎች ናቸው። ስለዚህ በተቻላችሁ አቅም ጨውና ስኳርን ባለማብዛት እራሳችሁን አድቡ። ሶስተኛ የቢትዩዝ ሚጣ ሱፐር ምግቦች ናቸው። እነዚህም ነጭ ሽንኩርት፣ ጥቅል ጎመን እንዲሁም ቀይ ስርን በምግባችሁ ውስጥ አዘውትሩ። እነዚህ ኩላሊትን የሚያጸዱ ተፈጥሯዊ አንቲኦክሲዳንቶች ናቸው። አራተኛ መድኃኒት። ያለ ሐኪም ትዕዛዝ የምንወስዳቸውን የህመም ማስታገሻዎች ኩላሊታችንን ቀስ በቀስ እየገደሉት ሊሆን ስለሚችል ያለ ሐኪም ትዕዛዝ ምንም አይነት መድኃኒቶችን መውሰድ የለብንም። ዛሬ የተነጋገርነው ስለ ቆዳ ብቻ ሳይሆን ስለ ህይወትም ጭምር ነው። እነዚህ 15 ምልክቶች ካሉባችሁ አትደናገጡ። ይልቅ በአፋጣኝ ምርመራ አድርጉ። ጤናማ ኩላሊት ማለት የሚያበራ ቆዳ፣ ጠንካራ ፀጉር እንዲሁም ደስተኛ ህይወት ማለት ነው። ውድ ቤተሰቦቼ ራሳችሁን ተንከባከቡ። ጤና ሲኖር ነውና ውበትም የሚኖረው። ይሄ ቪዲዮ ለእናንተም ሆነ ለምትወዷቸው ሰዎች ይጠቅማል ካላችሁ ላይክ ማድረጋችሁን አትርሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለነበረን ቆይታ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ